ትላንትና ምንም ይሁን ጉድጓድ ይክተቱኝ ይጣሉኝ፣ አንደኛ ትላንት ነው አልፏል። እስቲ አልፏል ብሎ እንዴ አልፏል። ቪዥዋላይዝ ሊያደርግ ይፈልጋል አይምሮኪውን ሰይጣን እንጂ ኦሬዲ ምን ብሏል? አልፏል። እስቲ አንድ ጊዜ አልፏል ብሎ እንዴ አልፏል። አንደኛ አልፏል። ሁለተኛ እግዚአብሔር የሆንከውን ታሪክ ተጠቅሞ ለመልካም ይሰራበታል። ያንኑ ኬዝ ሰይጣን ሊያስለቅስህ የሚፈልገውን ኬዝ ተጠቅሞ ኢየሱስ ለበጎ። ይሄ ትምህርት ያለው እዚህ ቤት ብቻ። አንድ ታሪክ ላንሳላችሁ፣ ከዛ እንጸልያለን። ዘፍጥረት ምዕራፍ 45 ላይ ያለ ታሪክ አለ። የተገናኙት ዛሬ ነው። በሁለቱም ጭንቅላት ግን ትላንት ነበር። አንደኛ እነዛ የያዕቆብ የዮሴፍ ወንድሞች የያዕቆብ ልጆች እነሱ 8 9 10 ናቸው። እሱ አውቋቸዋል። መጀመሪያ ቀድሞ ያወቃቸው እሱ ነው። ሲያውቃቸው መልካቸውን ብቻ አይደለም ያየው፣ ያደረጉትንም ነው ያስታወሰው። እንዳትረሱ እሺ፣ በመድኃኒዓለም ይዣቸዋል እንዳትረሱ። እነሱ አላወቁትም። ነፃነት ያገኙት ግፍ ስላልሰሩት ሳይሆን ስላላወቁት ነው። እና ነፃ ሆነው ዘና ብለው ከብዙ ምልልሶች በኋላ አቃተው፣ ገብቶ አለቀሰ፣ ፊቱን ታጥቦ እንደገና ወጣ። አላወቁ። አባታችሁ ለመሆኑ ደህና ነው ጠይቁ። አባታችን ትንሹ ወንድማችሁስ ደህና ነው? እሱን አምጡ። ታሪኩን ታውቁታላችሁ። ሲገናኙ ግን ዛሬ ላይ ሁለቱም የተነካኩት ከትላንት ነው። ባወቁ ጊዜ ያሉትንና ባያቸው ጊዜ ያለው ይለያያል። ያ ታሪክ የሁለቱም ታሪክ ነው። ሲተረጉሙት ግን ይለያያሉ።